ሰውነታችን ሳይንስ እንኳን ሙሉ በሙሉ ሊያስረዳው የማይችላቸው ነገሮች ሊያደርግ እንደሚችል ታውቃለህ? ከአንጎል ኃይል እስከ የሰውነት ሙቀት። ዛሬ በዚህ ቪዲዮ ምናልባት ስለ ሰውነት አካል የማታውቋቸውን 10 አስገራሚ እውነታዎች እንመለከታለን። እንኳን ወደ ናኦል ስኮፕ በሰላም መጡ። አንደኛ፣ አንጎል 20 ዋት ኃይል ያመነጫል። አዎ፣ የሰው አእምሮ እንደ አምፖል ይሰራል። እርስዎ በሚያርፉበት ወይም በሚተኙበት ጊዜ እንኳን ወደ 20 ዋት ኃይል አእምሮ ያመነጫል። ይህ የሆነበት ምክንያትም አንጎል ሐሳቦችን፣ ትውስታዎችን፣ የመተንፈስ ስርዓት፣ የሙቀት ቁጥጥርንና ሌሎችንም በቋሚነት ስለሚያካሂድ ነው። የሰውነታችን 2% ክብደት ብቻ ይመዝናል። ነገር ግን 20% የሚሆነውን የሰውነት ጉልበት ይጠቀማል። እውነታ 2፣ ልብህ በቀን 100,000 ጊዜ ይመታል። ልብ በጣም ታታሪ አካል አንዱ ነው። ያለ ማቋረጥ ደም 24 ሰዓት 7 ቀናት ወደ ሰውነቱ ይረጫል። በቀን ወደ 100,000 ምቶችንና በአመት ደግሞ ከ35 ሚሊዮን ጊዜ በላይ ደምን ወደ እያንዳንዱ የሰውነት ክፍል በመርጨት ኦክስጅንን በማቅረብ እና ቆሻሻን በማስወገድ ስራውን ይሰራል። ለጥቂት ደቂቃዎች ብቻ ቢቆም ትልቅ ችግር ይከሰታል። እውነታ 3፣ ሰውነታችን 100,000 ኪሎ ሜትር የሚጠጋ የደም ስር አለው። በደም ስሮቹ፣ በደም ቧንቧዎች፣ በደም ወሳጆች፣ በደም መላሽ ቧንቧዎች በውስጣቸው ግዙፍ ኔትወርክ ይፈጠራል። ከጫፍ እስከ ጫፍ እኚህ የደም ስሮች ቢዘረጉ ከ100,000 ኪሎ ሜትር በላይ ስለሆኑ ምድርን 2 ጊዜ ከግማሽ መጠቅለል ይችላሉ። ኦክስጅንና አልሚ ምግቦች ወደ እያንዳንዱ ህዋስ የሚሄዱበት በዚህ መንገድ ነው። እውነታ 4፣ አፍንጫችን ከ1 ትሪሊየን በላይ ሽታዎችን መለየት ይችላል። አፍንጫው ምግብን ለማሽተት ብቻ አይደለም የተፈጠረው። ይልቁንስ የሳይንስን ሊቃውንት ሰዎች እንደመረመሩት ከሆነ ከ1 ትሪሊየን በላይ የተለያዩ ሽታዎችን መለየት እንደሚችል ደርሰውበታል። የአበባ፣ የምግብ፣ የጭስ፣ የሽቶ፣ የሰዎች እና ወዘተ ሽታዎችን ማሽተት እንችላለን። ማሽተት ከአእምሮ የማስታወስ ችግር ጋር የተያያዘ ነው። እውነታ 5፣ አይናችን ከ10 ሚሊዮን ቀለሞች መለየት ይችላል። አይኖቻችን የማይታመኑ መሳሪያዎች ናቸው። በቀለም፣ በብርሃንና በእንቅስቃሴ ላይ ጥቃቅን ለውጦችን ለይተው ማወቅ ይችላሉ። የሰው ልጅ አይን ከ10 ሚሊዮን በላይ የተለያዩ ቀለሞችን መለየት እንደሚችል ይታመናል። ለዚህም ነው በተፈጥሮ ውስጥ ብዙ ዝርዝሮችን ማየት የምንችለው።
ስለዚህ አሁን ታውቃለህ። ሰውነት ከምትገምተው በላይ ኃይለኛና አስደናቂ ነው። ይህንን ቪዲዮ ከወደዳችሁት በየሳምንቱ ለተጨማሪ እውነታዎች እና እውቀቶች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንኳን ወደ ናኦል ስኩፕ በሰላም መጡ። ቤተሰብ ለመሆን ሰብስክራይብ ያርጉ። የትኛው እውነታ አስገረመክ? በኮሜንት ስር አስቀምጥልኝ። ስለተመለከታችሁት አመሰግናለሁ። በሚቀጥለው እንገናኝ። ፒስ